ወበረካቱ። ሰላም ውድን የተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ለማታውቁኝ እኔ እባላለሁ እና ሰብስክራይብ ያደርጋችሁ አበረታቱኝ። ጀማሪ ነኝ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ዛሬ በአንድ ሀሳብ መጥቻለሁ። እሱ ምንድነው ጓደኞችን ስልክ እየደወልኩ ያው መዳም ቤት ነው የምሰራው። ስለዚህ በአካል አላገኛቸውም። ሜቢ አርብ እንገናኛለን። ግን ዛሬ አርብ ለማውራት ፕራንክ ላረጋቸው ስላልተመቸኝ ቤት ከተመለስኩ በኋላ ፕራንክ ላረጋቸው አስቤያለሁ ማለት ነው እና እንደምፈልጋቸው ደውሉልኝ ምናምን ብዬ ነግሬያቸዋለሁ። ስለዚህ እየተራ 3 ሰው ነው ፕራንክ የማደርገው። ሜቢ ቪዲዮ የሚረዝም ከሆነ 3ቱንም ለብቻ ነው የምለቀው። አጭር ከሆነ 3ቱንም አንድ ላይ ለቀዋለሁ። ግን ስለሚረዝም ቪዲዮ 3ቱንም እየተራ ነው የምለቀው። ፕራንኩን ግን አንድ ላይ ነው የማደርጋቸው። ማለቴ የሁሉንም በአንድ ቀን እንዳይነጋገሩብኝ ማለት ነው። እንዳይነቁ ቪዲዮ የሚለቀቀው 3ቱንም ካረኳቸው በኋላ ነው። ስለዚህ አሁን ወደ አንዷ እደውላለሁ። አንደኛዋ ጋር ፈልግሻለሁ ስላልኳት በነገራችን ደጋግሞ እየደወሉ ነው። ምን ሆነሽ ነው ምናምን ብለው ማለት ነው። ስለዚህ እየደወሉ ሁሉንም በተራ እየደወልኩኝ ፕራንክ አደርጋቸዋለሁ። ፕራንኩ ምንድን ነው? እናንተም አብራችሁ ስሙ ማለት ነው። ምንድን ነው የምላቸው ልንገራችሁ ለእናንተ መሰለ የሆነ ልጅ ፍቅረኛንም አፍቅሬ ብር ላኪ እያለኝ ነው የምላቸው። እስኪ ላኪለት ይሉኛል፣ አትላኪ ይሉኛል። ምን እንደሚሉኝ እንግዲህ የሶስቱንም ሀሳብ እየተራ የምንሰማው ይሆናል። ቪዲዮ እንዳይረዝምባችሁ ግን የሚረዝም ከሆነ እየተራ ነው የምለቀው ማለት ነው። እሺ እና እስኪ ወደ ፕራንኩ ቀጥታ ወደ ፕራንኩ ዳይ። ግን እስከዛ ድረስ ሰብስክራይብ አድርጉኝ ጋይ፣ ሰብስክራይብ እያደረጋችሁ እሺ። አሁን አድርጉ ቪዲዮ ከመጀመሩ በፊት። ወይዬ ወጌ እንዴት ነሽ? ወይዬ አለሁልሽ አልሐምዱሊላህ። ሰላም ነሽ ወይ? ደህና ነኝ አልሐምዱሊላህ። እንዴት ነሽ? ውሎ አዳር እንዴት ነበር? አዎ ተሽሎኛል ውዴ። አንቺስ ደህና ነሽ? ተሽሎናል ሁለታችንም። በቃ ትናንትና ማለት ነው አወራሻለሁ ብዬ ሆነ ወሬ ያው አይተሻል እንዴት እንደመጣን። የሳምንቱም ዓርብ ዕለት እንደዛው የ15ቱም እንደዛው እና ቁጭ ብለን አውርተን አናውቅም ሰሞኑ። አዎ እና የሆነ ነገር ላማከርሽ ፈልጌ ነበር። ምንድን ነው መሰለሽ ወጌ የሆነ ልጅ እያወራሁኝ ነበር ማለት ነው። የሆነ የማወራው ልጅ ነበር እና እኔ በጣም ወደድኩት። የት ሀገር ነው ያለው? ኢትዮጵያ ነው ያለው። እንዴ ወጌ ምን አስበሽ ነው? ከምሬ ነው ወጌ የምሬ ነው። ኧረ ወጌ ይሄ ቁም ነገር የምሬ ነው። እንደዚህ ደውዪልኝ ብያት እንትን ብዬ የምር 3 ሳምንቱንም እያየሽ አውርተን አናውቅም እና ደግሞ ማለት ላንቺ ነው ላወራሽ የፈለኩትም ላንቺና ሳምንት ዕለትም እንደውም እስከመቤትም ሳይቀር እናወራለን ብለን እመቤትም ሳትመጣ ቀረች። ሲጀመር እኛም ደግሞ ያንቺን ፕሮግራም አሰብንና ሳይሆን ዛሬ ራሱ እያነሳላችሁ ነበረ እኔና እመቤት እናንተ ሁለታችሁ በሆነ ጉዳይ እና የማወራው ልጅ ነበር ማለት ነው። የሰፈሬ ልጅ ነው፣ ኢትዮጵያ ማለት ነው። አዎ የሀገሬ ልጅ ነው። ወሎ ነው? አዎ እዛው የሰፈሬ አብረን የተማርነው ምናምን እና እኔ ቢያንስ እስከ ዛሬ ኢትዮጵያ እያለሁ ምናምን አልወደውም ነበር፣ ግን በቃ አሁን ወደድኩት። ታውቂዋለሽ ማለት ነው? አውቀዋለሁ፣ አብረን የተማርነው
ማወቅሽ ነው አንቺ። እና አሁን እኔ በጣም ወደድኩት። ከዛ ግን ብር ላኪልኝ አለኝ። አሁን እንደው ማንን ሊያገባበት ነው ብር ተልኮ? እሺ ከዛ ማለት እና 100,000 ብር አለሽ? አዎ አለሁኝ ማሪ አለሁኝ። 100,000 ብር ላኪልኝ፣ 100,000 ብር ላኪልኝ ቤት እያሰራሁ ነው አለኝ። አይ በ100,000 ተከራይተን እንኖራለን በይው፣ አብረን እዛው ስንመጣ በይው። ከዛ እና እኔ ደግሞ እኔ ብር የለኝም ምናምን ስለው ብቻ በቃ እንድልክለት ይፈልጋል። ደጋግሞ እየጠየቀኝ ነው። እኔ ደግሞ እንዲቀየም አልፈልግም ማለት ነው። እወደዋለሁ። አይ እኔ ለተቀየመ ይቀየም እንጂ እንኳን 100,000 ብር በዚህ ሀገር 100 ብር ላኪ ብዬ አልኩሽ። የታባቱ ማን ያበላበት ነው እንዴ? ያምሻል እንዴ? ወገኔ አንቺ እዚህ እየደከምሽ እሱማ እኮ ልክ ነሽ፣ ግን ደግሞ እኔ አላውቅም ስለምወደው በቃ ብቻ ከበደኝ። እኔ ደግሞ የወደድሽው ጥሎኝ ቢሄድስ ብዬ ፈራሁኝ። ቢለየኝስ ባጣው? አይ እኔ አትሰጭም 100,000 ብር አትሰጭም። እንኳን 100,000 ብር 20,000 ብር እንዴ! ምን አስቦ ነው? በብር ነው እንዴ የምትገዢው? እንኳን በብር ተንበርክኮ አያገኝሽም እንዴ! እሱማ ልክ ነሽ። የሰፈር ልጅ ነው። ቤተሰብ ለራሱ ቢሰማ በጣም ነው ፋዘር እንደዚህ ያለ ነገር እንትን የሚለው። ታውቂያለሽ፣ ብዙ ጊዜ አውርቼሻለሁ። ለእንደዚህ አይነት ለማታደርጊ እኔ እርግጠኛ ነኝ ሙሉ ለሙሉ ታደርጊዋለሽ ብዬ አላስብም። እንደውም ይቅር ነው የምትይው። ግን አላውቅም እኔ ስለወደድኩት እንዴት ነው አንቺ ልብሽ የተሸወደው? እኔ ለራሱ ነኝ እንጃ በቃ ወደድኩት። እኔ እኮ ታውቂያለሽ እስከዛሬ አመለካከት ምን ያክል እንደ በራሴ ላይ እንትን እንደምን አንቺ ለእንደዚህ አይነት አትንበረከቻለሽ ብዬ አላስብም በጭራሽ። ሲጀመር አላስብሽም አንቺ። ያው ፍቅር ውር ነው ይባላል። አዎ ሰው ነው ሰው ነው ፍቅር የማይዘው የለም ይዛል። ግን በእንደዚህ አይነት ውስጥ ቃላት ውስጥ ትገቢያለሽ ብዬ አላስብሽም በጭራሽ። እና ደግሞ ቀላል አይደለም። አስቢ፣ የሶስት ወር ደሞዝሽ እኮ ነው። ማን ነው እሱ? ምን አስቦ ነው ሲጀመር? ምን ያላቅም ቤት እያሰራሁ ነው አለኝ። ቤት እያሰራሁ ነው። በቃ ድሮም ሴት ልጅ የምትገባው ወንድ ልጅ ቤት ሰርቶ ነው አይደል? የትም እንጨት ሸጦም ቢሆን ይጨርስና ያገባሽ። አበቃ። ለምን ተፋይሸጡ? ምን አገባሽ እንዴ? እና በቃ እኔ በቃ የራስ ጉዳይ ከፈለክ እንደፈለግኩን ልበለው። አዎ እኔ እንደዛ ነው የምልሽ። እኔ በፍጹም ይሄንን አድርጌ አልልሽም በጭራሽ። አንቺ ቅር አይደል? ድሮ እኮ ጠርጥሬሻለሁ። ወጌ ግን የእውነቴን መሰለሽ ፕራንክ አድርጌሻለሁ። ስሚ ታዲያ ለማንኛውም ማለት ነው ድምፅሽን እየቀዳሁት ነው። ዩቲዩብ ላይ ለቀው ነው። እሺ ማርያምን ወይኔ ብዙ ቀባጥሬ ያለው
ካልተናገርሽ ዛሬ ገብቻ አዳምጣለሁ። ዛሬ አይደለም የምለቀው። ወይኔ ጉዴ! ስሚ ወኬ ሩማና ነው ወይኔ ከፈለገ ለምን ጥርፍ ጋይል ምን ብር ልልክለት። ለማንኛውም ፍራንክ ተደርገሻል። ግን ምን ተሰማሽ? እኔ እኮ መጨረሻ ላይ እኮ ውስጥ ቄብሻለሁ እኮ ውሸት ነው ብዬ እንደገና ከምሬ ነው ምናምን ስትይ ወይኔ በቃ ሴት ስለሆነች ነገር ፋይታል ነው ብዬ እኮ ነው። ለማንኛውም የኔ ቆንጆ ፍራንክ ነው። የብር ነገር እናውራ